በጣም የምቆጨውና የምንገበገበው ህወሓት በጣም ዘግናኝ ናት እያልን ደግሞ እየነገሩት ለእነ ሀብታሙ አያሌው እስር ቤት ሆነው እየነገሯቸው እኛ ስንሄድ ኦነግን ጥለንልህ ነው የምንሄደው ታየዋለህ እንዳረሳት ሀብታሙ አያሌው እቺን ቆርጣችሁ ነገሩት እኛ ስንሄድ ለኦነግ ጥለንልህ እንሄዳለን ለማየት ያብቃ የባሰ አልቅሰ እየየ ብለን እንደምትኖር እነግርሃለሁ ብለው ነው ይወጡ ይናገር ነበር አንተ ህወሓት እኮ ሆ ብለህ ስትጮህበት እስረኞችን ይፈታል በእውነት ነው የምላችሁ ይሄ ብልቴ ተቀጠቀጠ ያለው ምን ያለው ልጅ ወልዶ ታገኘዋል ብልቴን አኮላሹኝ ቀጠቀጡኝ ቆረጡኝ ሲል የነበረው ወጥቶ ትዳር ይዞ ከዛ በኋላ ልጆች ወልዶ ምን ብሎ ታገኘዋል በደንብ ዶክመንተሪ አሰርቶ እስኪ በቃ አሰርቶ መከላከያን እንዳለ አሳየን ይሄ እስር ቤቶቹን አሳዩን ሲባሉ ታድሶ ነው ብሎ የውሸት ያልታደሰው እስር ቤት አሳይቶ ምንም ያን ችግር ያልተፈጠረበት ምንም አምሮባቸው ከእስር እየወጡ መልአክ ነው እያልኩ አይደለም ህወሓት በእውነት ነው መልአክ ነው እያልኩ አይደለም ግን ከዚህ መንግስት የባሰ በጭካኔ ደረጃ በኢትዮጵያ ዘመን ያልታዩ ጭካኔዎች ያየንበት በህወሓት ዘመን አልነበረም በህወሓት ዘመን በእውነት ነው የምልህ ከሰራ ትኖራለህ እኔ በህወሓት ዘመን ኢትዮጵያ ተመላልሻለሁ በህወሓት ችግር ከሀገር አልወጣሁም የሚቆጨኝ ግን ይህንን መንግስት ለማየት ህወሓት ይውረድ ብዬ በድፍረት የወጣሁበትን ቀን ረግሜዋለሁ እመቤቴ መሰከረኝ በጣም ልቤ ተሰብሯል ይሄንን ለማየት ህወሓትን ሰደብን ህወሓትን አንቋሸሽን ህወሓትን መጥፎ ነሽ ህወሓት ሀገር አጥፊ ነሽ አለን ይሄን ለማየት ይሄንን ጉድ ለመስማት ይሄንን ለማየት ይሄን ጉድ ለማየት ተስፋ የሰሙ ንጉስን እሳደብ ነበር አንተ ወያኔና አቃለው ብዬ ከመጀመሪያው ተስፋዬ ቴስቲያ ሰድበው ነበር እነ ፒተር በላይነህ በጣም ይወዱኝ ሰዎች ነበሩ እና አሉላ ሰለሞን ፈጣሪ መስክሬ በጣም ያከብሩኝ ሙልጭ ያረኩ ሳደብ ነበር ህወሓትን አንተ ቁልቋላ አንተ አንበጣ ቆርጣም እያልኩ ሳደብ ነበር ይሄን ጉድ ለማየት ይሄንን በየቀኑ ኢትዮጵያ ላይ ሰው የታረደ የሚበላበትን ቀን ለማየት ሰው አመት ባልን እንኳን በሰላም የማይውልበትን ቀን ለማየት ህወሓቶችን አዋረድን ሄደን ትግራይ ላይ ንጹሃን ሴቶች ተደፈሩ መነኮሳት ህፃናቶች ተደፈሩ ይሄን ጉድ ለማየት የንጹሃን እንባ ዛሬ ኢትዮጵያ ደም እያስለቀሳት ይገኛል ወደንም ጠላን ፈጣሪ መስክሬ እኔ እንጃ አሮን ነው ይቅርታ የሚያስብል ነገር አለ ብዬ አላስብም ግን ለሊዳይ ነው መታገል አለብኝ ብዬ ባሰብኩ ጊዜ የትግራይ ህወሓትን ተቃውሜያለሁ አለብኝ ብዬ ባሰብኩ ጊዜ ባልፈራውበት ጊዜ በእውነት ነው የምለው ተጸጽቻለሁ በጣም ያልበደለኝን ሳይገፋ እንዲያውም
ዲቪ ሰጥቶ እዚህ ሀገር ያመጣኝን መንግስት ሰድቤያለሁ፣ አዋርጃለሁ፣ አንቋሽሻለሁ። እዚህ መጥቼ ቤተሰቦቼ እንዲያልፍላቸው ሰርቼ አልፎልኝ ቤተሰቦቼ እንዲያልፍላቸው ያረገኝን መንግስት ሙልጭ አርጌ